የደም ግፊት መድኃኒቶች አምስቱ ዋና ዋና ምድቦች። የደም ግፊትን ለመቀነስ መድኃኒቶች የሚሰሩት ወይ የፈሳሽ መጠን በመቀነስ ወይም ደግሞ የደም ስርን በማስፋት ነው። ከእነዚህ መካከል አንደኛው ዳዩሬቲክስ በመባል ይታወቃሉ። እነዚህ መድኃኒቶች ትርፍ ጨውና ውሃ በሽንት መልክ እንዲወገድ ያደርጋሉ። ሁለተኛዎቹ አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተርስ ሲባሉ የደም ስርን የሚያጠብ ኬሚካል እንዳይመረት ያደርጋሉ። ሶስተኛዎቹ አንጂዮቴንሲን ሪሴፕተር ብሎከርስ በመባል ይታወቃሉ። እነዚህ የደም ስርን የሚያጠብ ኬሚካል ስራውን እንዳይሰራ ይከላከላሉ። አራተኛዎቹ ካልሲየም ቻናል ብሎከርስ በመባል ሲታወቁ ካልሲየም ወደ ደም ስር ጡንቻ ገብቶ የደም ስራችንን እንዳያጠብ ይከላከላሉ። አምስተኛዎቹ ቤታ ብሎከርስ በመባል ሲታወቁ የልብ ትርታን በማቀዝቀዝ ግፊትን ይቀንሳሉ። ዛሬ የምናየው ስለ አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተርስ ነው። እነዚህ መድኃኒቶች በዓለም ዙሪያ በብዛት የታዘዙና ውጤታማ የደም ግፊት መድኃኒቶች ናቸው። እንዴት ይሰራሉ የሚለው እናያለን። በሰውነታችን ውስጥ ሬኒን አንጂዮቴንሲን አልዶስቴሮን ሲስተም የሚባል የደም ግፊት መቆጣጠሪያ ስርዓት አለ። አንጂዮቴንሲን ኮንቨርቲንግ ኢንዛይም የተባለ ኢንዛይም አንጂዮቴንሲን የሚባል ሆርሞን እንዲመረት ያደርጋል። ይህ ሆርሞን የደም ስሮችን በጣም እንዲጠቡ ያደርጋል። ስሮቹ ሲጠቡ ደግሞ የደም ግፊት ይጨምራል። አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተርስ ያንን ኢንዛይም ስራ ያስቆሙታል። በዚህ ምክንያት የደም ስሮች ሳይጠቡ ሰፍተውና ተዝናንተው ይቆያሉ። በብዛት የሚታወቁት የአንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተርስ መድኃኒቶች ሊዝኖፕሪል፣ ኢናላፕሪል፣ ራሚፕሪል፣ ካፕቶፕሪል በመባል ይታወቃሉ። ዋነኛው የጎንዮሽ ጉዳታቸው ደረቅ ሳል ነው። ከ10 እስከ 20% የሚሆኑ ተጠቃሚዎች መድኃኒቱን ሲጀምሩ የማያቋርጥ ደረቅ ሳል ሊያጋጥማቸው ይችላል። ምክንያቱ ደግሞ መድኃኒቱ ብራዲኪኒን የተባለ ንጥረ ነገር ሳንባ ውስጥ እንዲከማች ስለሚያደርግ ነው። ሳሉ ካልጠፋ ሐኪሞች መድኃኒቱን ወደ አንጂዮቴንሲን ሪሴፕተር ብሎከርስ በመቀየር የአንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተርስን የጎንዮሽ ጉዳት ሊቀንሱ ይሞክራሉ።